እጅግ ያሳዝናል። በእውነት እጅግ በጣም ልብ ይሰብራል። በጉራጌ ዞን ከ8 የአንድ ቤተሰብ አባላት ውስጥ እንግዲህ በአሳዛኝ ሁኔታ የሰባቱ ህይወት ማለፉ እየሰማን እንገኛለን። ከእንዲህ አይነቱ የጅምላ ፍጅት ፈጣሪ ይሰውረን ይሰውራችሁ። ሁላችሁም ነፍስ ይማር በሉ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ እንግዲህ አባትየውን ጨምሮ ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉ ፖሊስ ገልጿል። ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት አካባቢ 8ቱ የአንድ ቤተሰብ አባላትም አብረው እራት ከተመገቡ በኋላ በድንገት ይታመማሉ። ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸው መረጃ የደረሳቸው አካባቢው ነዋሪዎችም የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው። ነገር ግን እጅግ በአሳዛኝ ሁኔታ አባትየውንና እንዲሁም ደግሞ የ6 ልጆቹ ህይወት ማትረፍ አልተቻለም። የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው እናት እንግዲህ በምኒልክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯ ነው ፖሊስ የገለጸው። ተጎጂዋ እናት ቤተሰቡ በጅምላ ወደ ሞት ያወረደው ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷንና የልጆቿን እጣ ገጥሟት ከቤተሰቡ መካከል አንድም ለወሬ ነጋሪ ሳይተርፍ በጅምላ እቺን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል የሚለው እጅግ ለመገመት ይከብዳል። ፖሊስ ተጎጂዎቹ የተመገቡት ምግብ የተበረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ መጀመሩ ተሰምቷል። እጅግ በእውነት እጅግ በጣም የሚያሳዝን ክስተት ነው። ለሞቱት ነፍስ ይማር፣ እንዲሁም ደግሞ በህይወት ወይም በጠና ለታመመችው እናት ፈጣሪ ምህረቱን ይላክላት።